ለምሳሌ አብ ወልድ መንፈስ ቅዱስ በማይጸነ ማርያም አደሩ። በተለይ አካሉ ግን ሰው የሆነ ማን ቃል ወልድ ብቻ ነው። ለምን ወልድ ብቻ ሰው ሆነ ስንል ሰው የመሆን ግብር ያለው ወልድ ብቻ ስለሆነ ቅድም አንስተናል። የመጻፍ ግብር ያለው ቃል ነው። ልብ ግን የማሰብ ግብር ነው ያለው። ህይወት ደግሞ የመኖር ግብር ነው ያለው። ስለዚህ ወልድ ሰው ስለሆነ መጻፍ የሚችል የመወለድ ግብር ያለው ሰው የመሆን ግብር ያለው ወልድ ነው። ስለዚህ ወልድ ሰው ሆነ ስንል ቅድም እናስታውስ። አሁን ደግሞ አንድ ነገር ማለት ነው። አይናችን የተዋሃደው ክበቡን ሳይሆን ሙቀቱን ሳይሆን ምኑን ነው አለ ብርሃን። ግን ሶስቱም መጥተዋል አልመጡም? መጥተዋል። ስለዚህ አብ ለአጽንኦ አድሯል፣ ወልድ ለተዋህዶ አድሯል፣ መንፈስ ቅዱስ ለአጽንኦ በማይጸነ ማርያም አድሯል። ሲያድሩ ግን ሰው የሆነ በተለየ አካሉ ወልድ ነው። ስለዚህ ወልድ አካላዊ ቃል ከስጋ ጋር ሲዋሃድ ስጋ የዚያን ጊዜ ምን ሆነ ማለት ነው? አምላክ ሆነ ማለት ነው። አምላክ ሆነ። አምላክ ለምሳሌ እስመ ደም ይትሄለቁ ለለባሲሁ ይላል ቅዱስ ሰለባስትሪዎስ በሃይማኖተ አበው። ደም ለለባሹ ይቆጠራል። አምላክ ሰው ስለሆነ ምን መባል ተገባው? የዕለት ጽንስ ሆነ። ከዛ በኋላ ሁሉን የሚመግበው ጌታ በትብት መመገብ ያዘ። ሁሉን የሚይዘው አምላክ በድንግል ማርያም ማኅፀን ተወሰነ። ለዚህ ነው ሰው እንደመሆኑ ተጸነሰ ስንል፣ ሰው እንደመሆኑ በጥንተ አካል በድንግል ማርያም ማኅፀን ተጸነሰ ስንል፣ አምላክ እንደመሆኑ ደግሞ ሕፃናትን በእናታቸው ማኅፀን ይስላል። ሰው እንደመሆኑ በድንግል ማርያም ማኅፀን አለ ስንል፣ አምላክ እንደመሆኑ አሐዜ ዓለም ነው እንላለን። ሰው እንደመሆኑ በትብት እየተመገበ ነው ስንል፣ አምላክ እንደመሆኑ አራቱን ባህሪያት ለአራቱ ባህሪያት ይመግባል። እቺማ ትገባማ። አራቱን ባህሪያት ለአራቱ ባህሪያት ማለት ሰው የሚበላው እሳትን በእሳት ባህሪው፣ ኦክሲጅን ለኦክሲጅን ነው የሚገባው፣ ውሃ ለውሃ የውሃ ባህሪ ያለን እና አራቱን ባህሪያት ለአራቱ ባህሪያት እየመገበ ነው። ለመላእክት ምስጋናን ይመግባል፣ ለዓይን ማየትን፣ ለጆሮ መስማትን፣ ለልብ ማሰብን፣ ለእነዚህ ሁሉ ፍጥረታት ይመግባል። ስለዚህ ባጭር ቃል በእናቱ ሰው እንደመሆኑ በእናቱ ማኅፀን አለ ስንል፣ አምላክ እንደመሆኑ ደግሞ ሱራፌል ኪሩቤል እየሰገዱለት ነው። ያ የዕለት ጽንስ የሆነው አምላክ ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። የዚያን ጊዜ ምንድነው? እንዛሃሎ ውስተ ከርሰ እሙ ውእቱ ይመልእ ሰማያተ ወምድረ ወመትሕተ ምድር። ሰው እንደመሆኑ በእናቱ ማኅፀን ተቀምጦ ሳለ አምላክ እንደመሆኑ ደግሞ ዓለማትን ይዟል። ለምሳሌ እንደው አንድ ምሳሌ ላንሳ። እቺ ያዕቆብ መሰላል አለች። ከታች ድንጋይ ላይ ነው ያለችው፣ ከላይ ደግሞ ንጉስ ተቀምጦባታል። እሷ ንጉሱን ተሸክማለች፣ ከታች ደግሞ ድንጋዩ ተሸክሟታል ማለት ነው። እና ከታች ሊቃውንት አባቶቻችን ሲተረጉሙ ምን ይላሉ? ወኮኩሰ ክርስቶስ ውእቱ ይላሉ አይደል? አለት የተባለው ክርስቶስ ነው አሉ። አለት የተባለው ክርስቶስ ከሆነ መሰላል የተባለችው ቅድስት ድንግል ማርያም ናት። የመሰላሉ እርከን የእመቤታችን የንጽህናዋ የቅድስናዋ መላእክት ስለ ንጽህናዋ ቅድስናዋ እያስደነቃቸው እህታችን እያሉ በቤተ መቅደስ ሊያመሰግኗት የሚወጡባት የሚወርዱባት የቅድስናቸው ምሳሌ ነው። ያ ከላይ የተቀመጠው ንጉስ እግዚአብሔር ነው። አናቷ ላይ ማለት ከማህፀኗ ነው። ዙፋን የማህፀኗ ምሳሌ ነው። ንጉስ የወልደ እግዚአብሔር ምሳሌ ነው። ከላይ ተሸክመዋለች፣ ከታች ደግሞ ተሸክሟታል ማለት ነው። ስለዚህ ክርስቶስ ድንግል ማርያም እናቱ እንደመሆኑ ይዘዋለች፣ አምላክ እንደመሆኑ ደግሞ ይዟታል። ስለዚህ ባጭር ቃል አምላክ ሰው ሆነ ስንል ተዋህዶ ነው። ተዋህዶ ማለት ደግሞ አካላዊ ቃል ሰው ሲሆን፣ ለምሳሌ እግዚአብሔር ዘመን አለው። እንደውም ሊቃውንት አባቶቻችን የሚሉት አንተስ አንተክመ ወአመቲከን ይያልቅ። ቅዱስ ዳዊት ራሱ አንተ ነህ አመቶችም ከቶ አያልቁ። እግዚአብሔር መነሻ አለው። መነሻ ካለው መድረሻ አለው፣ መድረሻም ካለው ኃላፊ ሊሆን ነው ማለት ነው። ለቱ ስብሐት። ስለዚህ እግዚአብሔር ከማያልቅ ዘመኑ የሚያልቅ ዘመን አመጣ። በሚያልቅ ዘመኑ ውስጥ ደግሞ ሰው ሲሆን ተመልከቱ እንግዲህ 30 ዓመት ሞላው ብለህ ቆጠርንለት ማለት ነው። 30 ዓመት ሞላው ብለን ስንቆጥር ለማን ነው የምንቆጥረው? እግዚአብሔር በ9 ወር ሆነው ከዛ ተወለደ ከዛ ተጠመቀ ስንል 30 ዓመት ሲሞላ ተጠመቃል። ዘመን የማይቆጠርለት ቃል ዘመን የሚቆጠርለት ስጋን ሲዋሃድ ምን ሆነ? 30 ዓመት ሞላው ብለን ቆጠር። ዘመን የሚቆጠርለት ስጋ ደግሞ ዘመን የማይቆጠርለት ቃልን ሲዋሃድ ሄዶ አሐዜ ዓለም ሆነ ማለት ነው። መላእክት እንደውም ሊቁ ምን ይላል? መላእክት እኮ ለሰው አይገዙም ይላል። ገዛሉ እንዴ? ለሰው አይገዙም። አኮኑ መላእክት ይገንዩ ለሰብ። መላእክት ለሰው አይገዙም። እንግዲያውስ ለምሳሌ እንደው አንድ ነገርና ቅዱስ ሉቃስ አንድ ነገር ይላል። መላእክት ምንድነው የሚያጽናናው መልአክ ታየው ይላል። ጌቴሴማኒውን አንስቶ ማለት ነው። እንግዲህ ክርስቶስን የሚያጽናናው መልአክ ተገለጠለት ማለት ነው። የመላእክትን ጌታ መልአክ ያጽናናው አይደል? አባ ጊዮርጊስ ዘጋስጫ ይሄንን ይዞ ሲናገር ምን ይላል? መላእክትን ለሚገዛቸው አምላክ የሚያጽናናው መልአክ ምን አይነት መልአክ ነው? ሉቃስ
አንተ ሐኪም ነህ አይደል? ሐኪም ደግሞ የጎበጠውን ያቀናል፣ ያበጠውን አፍርጦ ልጦ መድኃኒት ይቀባል። አንተ ግን እንኳንስ የጎረበውን ያበጠውን አፍርጠህ ልጠህ መድኃኒት ልትቀባ አቆሰልከኝ። ምክንያቱም መላእክትን ለሚገዛቸው ጌታ መልአክ ሊያጽናናው መጣልከኝ አለ። ምን ማለት ነው ሲባል ሲጸልይ ነው መልአክ የመጣለት። ስለዚህ ምንድነው የሚሰግድለት መልአክ ተገለጸለት ነው የሚባለው። የሚሰግድለት መልአክ ተገለጸለት። ምክንያቱም ለክርስቶስ ለማጽናናት አይደለም መላእክት የሚመጡት፣ ምን ለማለት ነው? የባህሪ አምላክ ስለሆነ ሊሰግዱለት ነው የሚመጣው። ስለዚህ አምላክ ሰው ሆነ ስንል በተዋህዶ እግዚአብሔር ስፉሁ መለኮት ስፋቱን ሳይለቅ ውሱን ስጋን፣ ውሱን ስጋ ውሱንነቱን ሳይለቅ ስፉ መለኮትን፣ ኃያሉ አምላክ ኃያልነቱን ሳይለቅ ደካማ ስጋን ተዋህዶ ነውና ደካማ ስጋ ደካማነቱን ሳይለቅ ኃያል መለኮትን ሆነ ማለታችን ነው። ይህንን ሲናገርም ለምሳሌ አንድ ጥያቄ መጠየቅ እንችላለን።